በኒክ ውበት ተማርካ ስለነበር ወደ ቤቷ ይዘው ትሄዳለች። ሌሊቱንም ሙሉ ጣፋጭ የፍቅር ጊዜ ያሳልፋሉ። ከፓርቲው ላይም አንዲት ቆንጆ ሴት ይተዋወቅና ከተዝናኑ በኋላ በጣም ጠጥተው ሰክረው ስለነበር ወደ ቤት ይዟት በመሄድ ዓለሟን ያስቀጫታል። ሰላም እንዴት ናችሁ ውድ የአዲስ ሲኒማ ተከታታዮች? በዛሬው ቪዲዮ አንድ ኒክ የተባለ ቆንጆ ወጣት በውበቱ ሴቶችን በማማለል በፍቅር እየጣለ ገንዘባቸውን የሚበዘብዝበትን ስፕሪድ የተባለ ፊልም እንመለከታለን። እስከ መጨረሻው ተከታተሉኝ። ፊልሙ ሲጀምር ኒክ ስለራሱ እያወራ ምንም አይነት ስራ መስራት እንደማይፈልግና ከተማ ውስጥ ያሉትን ሀብታም ሴቶች በውበቱ አማሎ በመያዝ በእነሱ ገንዘብ እየተዝናና መኖር እንደሚፈልግ ሲናገር እንመለከታለን። አንድ ቀንም ወደ መዝናኛ ቦታ ሄዶ እየተዝናና እያለ ሰማንታ የተባለች ሴት ይመለከትና ተከትሏት በመሄድ ሊያናግራት ይሞክራል። ሰማንታ ግን ኒክ ቢመቻትም ለመኩራት ፈልጋ ከመዝናኛው ትተው ትሄዳለች። ኒክም ተከትሏት በመውጣት አስቁሞ ያዋራታል። ለደቂቃዎች ካወራት በኋላም ይስማታል። ሰማንታም ኒክ በጣም ስለተመቻት ወደ ቤቷ ተወስደውና ጣፋጭ ሌሊትን ያሳልፋሉ። በነጋታውም ጠዋት ሰማንታ ወደ ቤት ለመሄድ ስትነሳ ኒክ ሌሊት ባሳለፉት ጣፋጭ ጊዜ በጣም ደክሞ ስለነበር ከባድ እንቅልፍ ውስጥ ነው። ሰማንታም ላለመቀስቀስ ፈልጋ ኒክን ቤቷ ውስጥ በመተው ወደ ስራ ትሄዳለች። ኒክም እንቅልፉን ጨርሶ ሲነሳ ወደ ኪችን በመሄድ እንድትወደው በማሰብ በጣም የሚጣፍጥ ምግብ ይሰራና ይጠብቃታል። ሰማንታም ከስራ ስትመለስ የሰራውን ምግብ ያቀርበና ከበሉ በኋላ በድጋሜ ያንን ጣፋጭ ሌሊት ይደግሙታል። ለቀናትም እሷ ጋር ከኖረ በኋላ ሰማንታ ወደ ኒውዮርክ ለሥራ ስብሰባ ልትሄድ ስለሆነ አብሯት እንዴት ትጠይቀዋለች። ነገር ግን ኒክ ሰበብ በመፍጠር ይቀራል። ሰማንታም ወደ ኒውዮርክ ብቻዋን ትሄዳለች። ቤቷ ውስጥም እንደፈለገው መሆን ጀመረ። ምሽት ላይም ኒክ ሄሪ የተባለ ጓደኛው ቤቱ ውስጥ ፓርቲ አዘጋጅቶ ስለነበር ወደዛ ይሄዳል። ጓደኛው ሄሪም እንደ ኒክ አይነት ኑሮ የሚኖርና ሴቶችን በማማለል የሚዝናና ነበር። ሁለቱም ጓደኛሞች ለሴቶች ስሜት ምንም አይጨነቁም። የራሳቸው ጊዜያዊ ደስታ ብቻ ነበር የሚያሳስባቸው። ፓርቲው ላይም የኒክ የበፊት ፍቅረኛው ትመጣና እየሰደበችው ስሙን ማጥፋት ትጀምራለች። ነገር ግን ኒክ ምንም አልመሰለውም ነበር። ይባስ ብሎ ሌላ ሴት ይዞ ወደ ሰማንታ ቤት ይሄዳል። ከሷ ጋርም አሪፍ ምሽት ያሳልፋል። በነጋታው ጠዋት ኒክ እየተዝናና እያለ ሰማንታ ትደውልለትና ስታናግረው ኒክ በጣም እንደናፈቀችውና በናፍቆቷም ሊሞት እንደደረሰ ይነግራታል። እውነታው ግን እሱ በዋኛው ገንዳ እየተዝናና ነበር። ሰማንታም በጣም እንደናፈቀችው ስለነገራት ከመመለሻ ቀኗ አስቀድማ ለኒክ ሳትነግረው ወደ ቤት ትመጣለች። ኒክ ግን በገዛ ቤቷ ውስጥ እየማገጠባት ታገኘዋለች። በዚህም በጣም ተናዳ ስትጮህበት የፍቅር ቃላትን በመናገርና በመሸንገል ከቤቷ እንዳታስወጣ ያሳምናታል። በቀጣዩ ቀን ኒክ ወደ ሬስቶራንት ይሄዳል። በዛም ሄተር የተባለች አስተናጋጅ ያገኛል። ኒክም ሄተርን በጣም ለማውራት ሞከረ። እሷ ግን በኒክ ምንም አልተማረከችም ነበር። በዚህም በጣም ይናደድና ወረቀት ላይ አድራሻውን በመጻፍ ሂሳብ ሳይከፍል ይሄዳል። ኒክም በሰማንታ ቤት ውስጥ ተቀምጦ እየተዝናና እያለ ሄተር በሰጣት አድራሻ አፈላልጋ ትመጣና ሳይከፍል የወጣውን ሂሳብ አመናጭቃ ተቀብለው ትሄዳለች። በነጋታውም ኒክ ጓደኛው ሄሪን በመያዝ ሄተር ወደምትሰራበት ሬስቶራንት በድጋሚ ይሄዳል። ሄተርንም ለማማለል በማሰብ በስልክ ከባለ ሀብቶች ጋር ስለ ትልቅ የሥራ ውል እያወራ እንደሆነ ማስመሰል ጀመረ። ነገር ግን ሄተር ምንም ቦታ አልሰጠችውም ነበር። ከዛም ሁለቱም ሄሪና ኒክ ተያይዘው ወደ ሄሪ ቤት ይሄዳሉ። እዛም ተቀምጠው እያወሩ በመሃል ስለ ሄተር ወሬ ይጀምራሉ። በዚህ መሃልም አለመግባባት ይፈጠርና ሄሪ ኒክን ከቤቱ ያስወጣዋል። በቀጣዩ ቀን ሄተር ለኒክ ትደውልለትና እንዲዝናኑ ትጠይቋለች። ኒክም በጣም ደስ እንደሚለው ይነግራትና ባር ውስጥ ይገናኛሉ። ከዛም እየተዝናኑ እያለ ሄተር ስልክ ይደወልላትና ኒክን ባር ውስጥ ብቻውን ትተው ትሄዳለች። በዚህም ኒክ በጣም ይናደድባታል። ወደ ቤትም ከሄደ በኋላ ሰማንታ ልታጫውተው ስትሞክር ኒክ ስሜቱ ልክ እንዳልሆነ ትመለከታለች። ቀን በቀንም ስሜቱ እየተቀያየረ በመምጣቱ ከሷ ውጪ ከሌላ ሴት ፍቅር ይዞት ይሆናል በማለት ትጠረጥሯለች። በቀጣዩ ቀን ኒክ ብቻውን ተቀምጦ ሳለ ሄተር ትመጣና መዋኛ ገንዳው ውስጥ መዋኘት ትጀምራለች። ነገር ግን ኒክ ማታ ባር ውስጥ ብቻውን ትተው ስለሄደች እንደተናደደባት ሲነግራት ሄተር እያለቀሰች ማታ ተደውሎላት ወንድሟ እንደታመመ ስለተናገራት ትታው እንደሄደች ተናግረዋለች። ኒክም በጣም ስላሳዘነችው አቅፎ ያጽናናታል። አብረውም ያራሉ። ጠዋት ላይም ሄተር ተኝታ እያለ ኒክ ወደ ውጪ ሲወጣ በጣም የሚያምርና ውድ የሆነ መኪና ቆሞ ይመለከታል። የሄተር መኪና እንደሆነ ስለገባው መኪናውን እየነካካ ያየዋል። መኪናው በጣም ውድ እንደሆነ ስላወቀ እንዴት አንድ የሬስቶራንት አስተናጋጅ እንደዚህ አይነት ውድ መኪና ሊኖራት ይችላል ብሎ ያስባል። ከዛም ሄተር ወደ ተኛችበት ሄድና ከቀሰቀሳት በኋላ ሄተርን ሀብታሞችን እያሳደድሽ ገንዘብ የምታገኝ ሴት ነሽ ብሎ ይናገራታል። በዚህም ሁለቱ ይጣላሉ። በሌላ ጊዜም ሰማንታ ኒክ ከሌላ ሴት ጋር ግንኙነት ይኖረዋል ብላ ስላመነች ከቤቷ ታስወጣዋለች። ከዚህ በፊትም እንዳደረገው ሊያሳምናት ቢሞክርም ልታዳምጠው ፈቃደኛ አልነበረችም። በዚህም ምክንያት ኒክ የሚኖርበት ስላጣ መንገድ ላይ ማደር ይጀምራል። ከዛም ሄተር ጋር ሄድና
ይቅርታ ጠይቋት እሷ ቤት መኖር ይጀምራል። ከዛም የሂተር ጓደኛ ትደውልና ማታ ላይ የአገሪቷ ባለሀብቶች ያዘጋጁት ፓርቲ እንዳለ ትነግራታለች። ሂተርም ወደ ፓርቲው አብሯት እንዲሄድ ኒክን ተጠይቀውና አብረው በመሄድ እየተዝናኑ ደስ የሚል ጊዜ አሳልፈው ይመለሳሉ። በሌላ ጊዜም ኒክና ሂተር ሊዝናኑ ወደ ሬስቶራንት ከገቡ በኋላ የኒክ የድሮ ፍቅረኛው ትመጣና ተሰድበዋለች። ወደ ቤትም ከተመለሱ በኋላ ሂተር ከአንድ ባለሀብት ጋር ቀጠሮ ስለነበራት ወደዛ ስትሄድ ኒክ መቅናት ይጀምራል። ከጊዜያት በኋላም ሁለቱ እየተዋደዱ ይመጣሉ። ነገር ግን ሂተር እነሱ ቢዋደዱም ፍቅር ያለ ገንዘብ ምንም ስለሆነ ገንዘብ እንደሚበልጥ ትነግረዋለች። በደብዳቤም ከባለሀብቱ ጋር ልትጋባ እንደሆነ ጽፋለት ትሄዳለች። ኒክም በጣም እየወደዳት ስለነበር ወደ ሂተር ጓደኛ በመሄድ ሂተርን የሱ ለማድረግ ምን ማድረግ እንዳለበት እንድትነግሩ ይጠይቃታል። የሂተርም ጓደኛ እንጋባ ብሎ ቢጠይቃት ሂተር እንደምትቀበለውና የሱ እንደምትሆን ትነግረዋለች። ኒክም ሂተርን የሱ ለማድረግ በመወሰን የምትኖርበትን አፈላልጎ ይሄዳል። ነገር ግን ሂተርን ከባለሀብቱ ጋር ተጋብታ ነበር ያገኛት። ኒክም ሂተርን በማግባባት ሊወስዳት በማሰብ ተከትሏት ወደ ውስጥ በመግባት ያናግራታል። ሂተርም አዲስ ሕይወት ስለጀመረች ትቷት እንዴት ትነግረዋለች። በዚህ መሃልም ሀብታሙ የሂተር ባል ወደ እነሱ ይመጣና ኒክን ሲያየው የዴሊቨሪ ሰራተኛ መስሎት ቲፕ ይሰጠዋል። ኒክም እያዘነ ይሄዳል። በዚህም በጣም ስለተሰማው ጠንክሮ በመስራት ወደፊት ትልቅ ባለሀብት እንደሚሆን በማመን ያገኘውን ስራ ወጥሮ ለመስራት ለራሱ ቃል ይገባል። ከዛም ዴሊቨሪ ሰራተኛ በመሆን ይቀጠራል። ለቀናትም ከሰራ በኋላ አንድ ቀን ላይ ከሰማንታ ቤት ትዕዛዝ ይመጣና ሊያደርስ ይሄዳል። እዛም እንደደረሰ አንድ መልከ መልካም የሆነ ወጣት ወንድ መጥቶ እቃውን ይቀበለዋል። በዚህም ይህ ወንድ የሱን ቦታ ተክቶ የሰማንታ ፍቅረኛ ሆኖ እንደመጣ ይረዳል። በዚህም በጣም ያዝናል። ነገር ግን ኒክ ዓላማውን ከግብ ለማድረስ ወስኖ ስራውን ሲቀጥል ፊልሙ ያልቃል። የፊልሙ ሐሳብም ሰው በራሱ ሰርቶ መለወጥ እንደሚችልና አቋራጭ መጠቀም እንደሌለበት በተጨማሪም የሰው ሀብት የሰው ነውና ለህይወት ዋስትና መሆን እንደማይችል በማስገንዘብ ሁሉም ሰው በራሱ ሰርቶ ሀብት ማግኘት እንደሚችል ያስገነዝባል። ለዛሬ ይዤላችሁ የመጣሁት ፊልም ይህን ይመስል ነበር። ፊልሙ ከተመቻቸው ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። በቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ሴክሽን ላይ አስቀምጡ። በተጨማሪም ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እመልሳለሁ። ለቻናሉ አዲስ ከሆናችሁና እንዲህ አይነት አዝናኝና አስተማሪ ፊልሞችን በአጭሩ ለመመልከት ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ ቤተሰብ መሆን ትችላላችሁ። በቀጣይ ሌላ አስተማሪ ፊልም ይዤላችሁ እስከመመጣ ድረስ ሰላም ቆዩ።